ማውጣታችሁ ካልቀረ ቅልብጭ ጥርት ያለ ቪላ ቤት ላይ ገንዘባችሁን ጣሉ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ጤና ይስጥልኝ ውድ የቻናሌ ቤተሰቦች እንደምን አላችሁ? ይህንን ቪዲዮ ስትጀምሩ እስከ መጨረሻው ቪዲዮውን እያያችሁ ሰብስክራይብ፣ ላይክ፣ ሼር እንዳትረሱ እያልኩኝ እንግዲህ ዛሬ እንደዚህ ቅልብጭ ጽድት ያለ የሚሸጥ ቪላ ቤት ነው ይዤላችሁ የመጣሁት። በግቢ ውስጥ 3 መኪናዎች የሚያቆምና እንዲሁም ደግሞ 3 መኝታ ቤት ያለው ዶላቡ ቁምሳጥኑ አብሮ የተሰራ ክሽኑም እንደዚሁም ያለው ማለት ነው። አብሮ የተሰራ ሁሉም ነገር አብሮ የተሰራ ይሄ ተስተካከለ ጽድት ያለ ያለቀለት በቃ ምን እንጠምለት የማትሉ ቪላ ቤት እንግዲህ ዘንላችሁ መጠናል። ዋጋውን ለማወቅ እንግዲህ እስከ መጨረሻው ቪዲዮውን አብራችሁን ቆዩ። እንዳያችሁት እዚህ ላይ ዶላብ ተገጥሞለታል። ይሄ ሽንት ቤቱ ነው። በጥሩ መሳሪያ እየተሰራ ማለት ነው። በጣም ጽድት ያለ እንግዲህ አንድ ሰው መግዛት ሲፈልግ ጽድት ያለ ሳይቆረጭ ገንዘቡን አፍስሶ መግዛት እኖርበታለሁ ወደፊት ብሎ ማለት ነው። ልክ እንደዚህ አይነት ቤት መግዛት አለበት። ካወጡ አይቀር ልክ እዚህ ጋር እንደዚህ አይነት ቤት ላይ ገንዘብን መጣል መልካም ነው እላለሁኝ። ይሄ ክሽኑ ነው። በጣም ደስ የሚል ጽድት ያለ ነው። እንግዲህ ማሻአላ ተባረካላ በጣም ነው የሚያምረው። እንግዲህ የቻናል ቤተሰቦች ይሄን ቪላ ቤት መግዛት የምትፈልጉ በውስጥ መስመር አናግሩኝ እያልኩኝ ለድምጼ ጥራት እንግዲህ በጣም ይቅርታ እጠይቃለሁ እያልኩኝ ሌላ ቪላ ቤቶችን እንዲሁም ይዘንላችሁ እስከምንመጣ ድረስ ሰብስክራይብ፣ ላይክ፣ ሼር እንዳትረሱ እያልኩኝ ደህና ሁኑልኝ። ባይ ባይ።